እኮ ባል አይደለም ቢሸግር ነው ድሮም እሱን ያገባው ጊዜ ነው እከካም የሆንኩት እኔ ማማ ዝናሽን ሀገር ያቀኝ ነበር ቆንጆ እንደሆንኩ እሱን ያገባው ጊዜ ነው መልክን ያጣው ሰው እንዴት አንድ ፍራሽ ይዞ ትዳር ያምራል ትዳር ስንይዝ የገዛነውን ፍራሽ ሳይቀይር ሶስት መንግስት አየን አበባዬ መጣሁልሽ አበባዬ ናት ከለኛ አረ ውዴታዬ የሚለው ማማ ዝናሽ እቤትሽ ውስጥ ያለው የእንግዳ ማረፊያ ስዕልና ንቅሳት ነው ያሉ ሁለተኛ ክፍል ያልጨረሱ ጎረቤት ሁላ እኔ በዚህ ሰዓት ለድር ማዋጣው ምንም አይነት ብር የለኝም እኔ ሰው በሞተ ቁጥር ገንዘብ ነው ማዋጣው እኔ እኮ የሚገርመኝ ሰውዬ በሞተ በረሃብ ነው ግን ለአርባ የሚታረደው በሬ ነው ጉድ እኮ ነው እማዬ ምነው ውሻ ባሮ ነው እንዴ ዛሬ እኛ ክላስ በመብራት ምክንያት እሳት ተነስቶ ሁሉም ተማሪዎች ሞቱ ታዲያ አንተ እንዴት ተረፍክ እኔማ ለሽንቴ ወጥቼ ነበረ በዛ ምክንያት ተረፍኩ ተመስገን ለአንተ ምን ይሳንሃል ልጄን አስተረፍክልኝ ደግሞ ደስ የሚለው ነገር ለሞቱት ለተማሪ ቤተሰቦች መንግስት 2 ሚሊዮን ብር ሰጣቸው 2 ሚሊዮን ብር ለሟች ለተማሪ ቤተሰብ ተሰጠ አዎ ምን ተመስገን እላለሁ አንተም ክላስ ውስጥ በነበርክ ለምን እኔም እንደሟች ቤተሰብ 2 ሚሊዮን ብር አገኝ ነበር እንኳን ራሱን ማጥፋት አይችልም ራሴን ለማጥፋት በረኪና ገዛው ለከ ዘንድሮ በረኪና አይገልም ሲጠጡት ያገሳል እንጂ ወይኔ ማማ ዝናሽ ተኝቶ ነው ተገልብጦ ነው አዙሪት ነው ኧረ ተነስ ጎሽ ነቃ ተመስገን ይሄ አዙሪት እኮ መጥፎ ነው ኧረ ማዘር አዙሪት እኮ አይደለም እና ምንድነው ረሃብ እኮ ሌጣለኝ ረሃብ አዎ ለረሃብ ነው እንዴ በዚህ ጊዜ ማን አለ ማይወርቅ በረሃብ በዚህ ጊዜ ቆሞ እኮ ሜዳው ጥላችን እንጂ እኛ አይደለንም በዚህ ሰዓት የረሃብ ችግር የሁላችንም ነው ጥፋ ከፊቴ እንደኔ አይነት ባል ለከናም አልመኝም ይሄ እኮ ባል ሳይሆን የጀርባዬ ቅማል ነው 10 ዓመት ሙሉ ሀያቱ ባወረሰው ፍራሽ ያኖረኛል የሱ አልጋ 4 እግር ስላለው ሚኒባስ መሰለው የኔን ፍራሽ ሳይቀይር ጣይቱ 4ኛ በኋላ ፈታል ወይኔ ማማዝና ስንቱን ቻልሽው ዛሬ ብቻ ይምጣ ውዴ መጣሁልሽ ናፍቄሽ ነበር አይደል በሽታዬ ናፍቅ ችግሪ ናፍቃል እንዴ ደግሞ ምን አደረኩሽ ምን ያላረከኛለ 10 ዓመት በአንድ ፍራሽ አኖርከኝ ከዚህ በላይ ምን ልታደርገኝ ፈለግ እኔ ምለው ይሄን ፍራሽ ከማቀይረው ህልም ስታይ ካቆምክበት ያስቀጥላል እንዴ ነው ወይስ የወደፊትህን ያሳይሃል እንዴ ገና 10 ዓመት አይደል እንዴ ሲሞላው ሙዚየም ታስገበኘው ነው በዚህ ጊዜ በ1000 ብር አስፌዛ እግር ይበላል 1000 ብር አስፌዛ ሰጥቶ ምን ላበላው ነው ወይስ ቁርስ በልቶ ምሳና ራት አይደግምም ዛሬ ብቻ ይምጣና ምግብ ይበላኝ እግር ይበላል ሰላም ውዴ ምሳ እኔ ምን አታፍርም 1000 ብር አስፌዛ ሰጥተኸኝ ምሳ ብላ ስመጣ እንዴ ለምን አፍራለሁ በ1000 ብር ምሳ ልበላ እግር ብላ ዛሬማ ሶስተኛ የዓለም ጦርነት ነው የሚነሳው ጓደኞቹ ከኋላ መጥተው አግብተው እቤታቸውን ምን አስመስለዋል እኔን ግን ከእናቱና ከአባቱ በወረሰው አልጋና ሶፋ 20 ዓመት ያኖረኛል ዛሬ አባራው ማን እንደሆነ ይታያል ወዷ ባለቤቴ አሰራባ ባለቤቴ ምን አደረኩ ደግሞ ምን አደረኩሽ ትላለህ እንዴ በአንድ አልጋና በአንድ ፍራሽ 20 ዓመት ኑራ ኖርካኝ ከዚህ በላይ ደግሞ ምን ልታደርገኝ አማረክ ደግሞ ምን አማረሽ የሚመጡት ድርድርተኛና ጓደኞቼ ከሚቀመጡበት መቀመጫ የተነሳ ፊታቸው ደንዝዞ አይደል እንደሚወጡት ሁሌ በእግር ምን አለ ቲክቶከሮች ሊፍተር እንዳላቸው ለእኔም ሊፍት የሚሰጣ ሊፍተር ቢኖረኝ እናቱ ፒያሳ ነሽ አዎ ነኝ ነይ ግቢ ግን እኮ በእግሬ ነው የምሄደው በዚህ ኑሮ ውድነት ዳቦ እየበላሁ አልሄድም እንዴ አገኝሻለሁ ኑሮ ውድነትማ በዚህ ከቀጠለ በቀን አንዴ የበላ ሰውማ በዩኔስኮ ነው የሚመዘገበው ስማ እንጀራ አለ አይደል ስጠኝ አዎ አለ ግን ዋጋውን አውቀሽዋላ ስንት
ገባ ደግሞ 27 ብር። እኔ ምለው ኃይሌ ቢወደድ ለአገሩ ሮጦ ነው። እንጀራ የሚወደደው ምን ሰርቶ ነው? ሴትዮ 27 ብር ነው አልኩሽ አይደል? ስጠኝ። ስሚ ከየት እየመጣሽ ነው? እባክህ ከዚህ ምሴን ልበላ እንጀራ ገዝቼ የመጣው ነው። እድል ማለት ያደል እንዴ? እንደውም እኔ ወደ ስራ ላይ ነበር። አንደኛዬን ምሳ ካንቺ ጋር በልቼ ቤት ይሻላል ማለት ነው። አያፍርም እንዴ? 27 ብር እንጀራ ገዝቼ ይበላብኝ። ቆይ ጠብቀኝ፣ መጣው። 1 ደቂቃ። እንዴ እንጀራውስ? መለስኩታ። ለምን? ለካ ትዝ ሲለኝ ትላንት ምሳ በልቻለሁ። ሰላም ዋላችሁ። ማየ የሥራ በጣም ነው የመረረኝ። እኔ ልጅ ያልፋል፣ ታገሺ። እኔ ምነው ልጄ፣ ለምን አንዱን ባለ ሀብት አግብተሽ ለምን አንቺም ከድህነት አትወጪም? እኛም ለምን ከድህነት አትወጪም? ሁሉ ነገር በልጅነት ነው። አግቢ። እኔንም ትዳር በልጅነት ነው ብለኸኝ ካገባኸኝ በኋላ እካካም አድርጋ አስቀመጥከኝ። እንዴ የስልኬን ፓስወርድ ረሳሁት። ለምን ብዙ ቁጥር ታስገቢያለሽ? ትንሽ ፊደል አታስገቢም? ማሚ 4 ፊደል ፓስወርድ እኮ ነው ያደረኩት። እንግዲህ ራስሽ ጉዳይ። ኦ ማሚ አየሽው፣ ማን ሄሬን መቀየር ስለምፈልግ 25 ሺህ ብር ፈልጋለሁ። ባለ 4 ፊደል ፓስወርድ የሚረሳ ጭንቅላት ላይ ባለ 25 ሺህ ብር ሁማን ሄር ጭንቅላትሽ ላይ ማለት አይከብድም? እማዬ። አቤት። ምንድነው? አቡሽ እኮ ሞተ። አቡሽ እናንተ ጓደኛ መች ነው የሞተው? ሳምንት ነው አሉን። አሁን ነው ለኛም ተደውሎ የተነገረን። ወይኔ አቡሽ። የሆነ ነገር ግዢና በቃ ለቅሶ ነው እንሂድ። እኔ ሰው በሞተ ቁጥር ገንዘብ ማውጣት አለብኝ? ኧረ እማዬ ከየትም ቢሆን ተበደረሽ። ተበድሬም ቢሆን አንድ ነገር ገዝተን እንሄዳለን። እሺ ችግር የለውም። አቡሽዬ እንዴት ያለ ምስኪን ልጅ ነው። አዎ ማዘር በጣም ምስኪን ልጅ ነበር። እናትየው ግን አለች፣ እየበረታች ነው አለች። እቹትና የኔ ልጅ እየበረታች ነው። ታዲያ ከሱ ውጪ ምን አማራጭ አለኝ? አቤት። ሃይ ፋይቭ ድሪንኩን አሰጣቸውም እንዴ? ለራሳችሁ ልጠጡት ነው እንዴ? ስጧቸው፣ ሀዘናቸውን እርሱበት። እሺ ልጆች ሃይ ፋይቭን ጠጡ፣ ሀዘናችሁን ያስረሳችኋል። ዋው በጣም ይጣፍጣል። ዋው በጣም ጣፋጭ ነው። በጣም ደግሞ እኮ የልጆቼ ጓደኛ ነው፣ አብረው ነው የሚማሩት። ማን? ዮሴፍ ይማራል እንዴ? እና እንዴ ልጅሽ ዮሴፍ ደግሞ ይማራል እንዴ? ኧረ አይማርም እንዴ። ታዲያ ይሄ ማለቅሶ ቤት ነው ይሄማ ዮሴፍ ቤት ነዋ፣ የጋሽ ከበደ ልጅ። እንዴ ለቅሶ ቤት ተሳስተናል እንዴ። ሃይ ፋይቭ ድሪንካችን አምጡ፣ አምጪ፣ አምጣው፣ አንተም አምጣው። ወይኔ ቡሻ እንዳትንቀሳቀስ። አጭሩ ተረጋጋ። ምን ፈልገህ ነው? ዝም በል፣ ወደፊት ቀጥል። እሺ ሂድ። ዝም ብለህ ወየው፣ እንዳትበላሽ። አጣጣፍት። በቃ በል። ምንድነው የደበረ? አልጎዳው፣ ዕቃ ብቻ ነው የሰኩት። አይደለም እኮ አሁን እናቴ እኔ አውጥቼ ሸኩ እኮ ነው ይመስላት። ትገለኛለች። በቃ ንገራት። ሌባ ምናምን በሽጉጥ ተሰራርቶ መጥቶ ተደበላት። በቃ ዛሬ ትገለኛለች። አታምነኝም። በቃ እንደውም እናት እስከምትመጣ ጠብቃለሁ። እዛ የችን ጊዜ ታምናለች። እንዴ ምን ሆነ ነው? ሌባ መጥቶ ጂፓሱን ወሰደው። እንዴ ሌባ መጥቶ አቀጠቅጠውም ነበር በቦክስ በእርግጫ። አይደለም እኮ ማዬ። አይደለም ይለኛል እንዴ? ወይኔ ዛሬ እዚህ ቤት በነበርኩ ኖሮ በቁም የገባው ሬሳ ነበር የሚወጣው ዛሬ። ወይኔ ፊት ለፊት ባጋጠመኝ። ኖ ማዘር፣ ኖ ሞክሩኝ። ኖ ማዘር፣ ኖ ሞክሩኝ። እንዴ እንደሱ እኮ አይደለም ልጄ። ለካ አሰርናት ከያዝከው ጋር ምን ጎደለ ልጄ? ሳናዘጋጅልክ መጣ። ምን አለትና ምን ይሰርቃል? አሳዛኝ። የኔ ኖለኝ ትናንትና ማታ በሌላ እየጨፈራችሁ ያደራችሁ የኔማ ማዝናሽ ቤት ጭፈራ ቤት መሰላችሁ እንዴ? ኧረ ማዘር እየከፈልን አይደል የምንኖረው? በ1 ሺህ ብር ቤቴን አከራይቼ ጭፈራ ቤት ካረጋችሁ 5 ሺህ ብር ብከፍል ኖሮ እላይ ጨፍሩ ነበር። ምንድነው ማዘር ለዚህ የሚያካብዱት? ከአይጥ ጋር ደባል አድርጎ እያኖሩ። ታዲያም ችግር አለው? አይጥ ከአይጥ ጋር ደባር ሆነ ቢሉ። ኧረ ማዘር ምንድነው? አይስደቡና። እውነቴን እኮ ነው። እራሳችሁን አይታችኋል፣ ገምታችኋል እኮ። ውሃ አልከለከል። ባትታጠቡ እንኳን አትታጠቡ። እሺ በቃ ማዘር። እኔ የምለው ሽንት ቦፖ ገብቷል። እኔ እኮ ግርም የሚለኝ የፈረንጅ ወንዶች ሃኒ እጥፊ ይሏቸዋል። እዚህ ደግሞ የበሳ ወንዶች የሽንት ዕቃ ገብቷል
ደግሞ እንደዛ ምለው በድህነቴ ምክንያት ነው። እኔ ደግሞ በድህነቴ አላፍርበትም፣ እኮራበታለሁ። ምነው ድህነቴ ጥሬ ግሬ ነው ያመጣው ታልክ? እስኪ እንብላ። ምንድነው? ቆይ እኔ እኮ ሳልበላ እሱ ቀድሞ ባይኑ በላ። እንዴ ምንድነው የምታፈጥብኝ አንተ ሰውዬ? ልበላይ ነው እንዴ? እኔ ነው ምን አሉኝ ማዘር? እንዴ እንብላ ማለቴ ነው፣ ባህላችን አይደል? ቁጭ በል ቁጭ በል፣ እኔ ልጅ ቁጭ በል። እሺ እሺ። ፈጣሪ አንተ ወርደ ማፈር የለውም እንዴ? እንዴ አመረረ ሊበላ ነው እንዴ? እንብላ። እሺ እንብላው። የፈጣሪ ያለ ምን ልጅ ፊቴን አየከው? ምን እንዳስመሰልከው? ወጥ የተሰራበት ድስት ይመስላል እኮ። ይቅርታ ማዘር፣ በጣም ስለራበኝ ነው። ምን ነው ታዲያ ከተፈጠርክ እስከ ዛሬ ድረስ አልበላህም እንዴ? ኧረ አንተ ልጅ ቀስ በል። ምንድነው 3 አፍ ነው እንዴ ያለክ? ይሄ ያስከው ጉርሻ እግሬ ላይ ቢወድቅ ሽባ ነበር የሚያረጋኝ። ተመስገን እችን እንኳን ልብራሳት። እንዴ ወላሂ እጄ እኮ ነው። እጄን ከምበላ ይሄንን የእንቱን ጣፋጭ እኮ ብላ። እንዴ ይሄንን ወስደህ ልበላ። አዎ ምን ነው